በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ይህን ድምፅ የምትሰሙት ወንድሞች ሀሳቤን እስከምጨርስ ድረስ እንድታዳምጡኝ በእግዚአብሔር ፍጹም ርኅራኄ እጠይቃችኋለሁ። እንግዲህ ዛሬ ማጋራት የፈለኩት ሀሳብ በተለይ በአሁኑ ሰዓት እንግዲህ እኛ ክርስቲያኖች ዘመኑን ዋጅተን እንድንኖር ተፈቅዶልናል። ነገር ግን ዘመኑን የምንዋጅበት መንገድ ደግሞ አግባብ ከሌለው እየተራረምን መሄድ መቻል አለብን እና እኔ ዛሬ የማቀርብላችሁ በተለይ ደግሞ በአሁኑ ሰዓት ላይ በሶሻል ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገልጽበት መንገድ መስተካከል አለበት ብዬ ከሚያምኑ ወገኖች እኔ አንዱ ነኝ። በተለይ ደግሞ በኦንላይን የገቢ ማሰባሰቢያዎች ልመናዎች ልበለው፣ ምክንያቱም ልመናዎች በሚል ቃል ብንጠቀምበት ይሻላል ብዬ አስባለሁ እና ከቅርብ ጊዜ ወዲህ በቃ ውድድር በሚመስል ደረጃ አላውቅም፣ እኔ እንጃ ማለቴ ቀኖች በጨመሩ ቁጥር የቤተ ክርስቲያን እምነት ተከታዮች ቁጥር እጅግ በጣም እየቀነሰ የመጣበት። እስኪ ሁላችሁም ወደኋላ ተመለሱ። ከ5 ከ6 7 እንዲያው እስከ 10 ዓመት ወደኋላ እስኪ ለማስታወስ ሞክሩ። የፕሮቴስታንት እምነት ተከታዮችን ቁጥር ተመልከቱ። ደግሞ በእርግጠኝነት በፕሮቴስታንት እምነት ውስጥ ያሉ እህት ወንድሞች 90 እና ከ90% በላይ የሚሆኑት ኦርቶዶክስ እንደሆኑ ሁላችንም በ10 ጣታችን ነው ፈርመን የምንተማመነው። እና ምን አስባለሁ መሰላችሁ፣ አንድ የቤተ ክርስቲያን አባት ጳጳስ ሊሆን ይችላል፣ ብቻ ግን በክህነት ውስጥ ያሉ መምህራን ወንጌሎች፣ ጳጳሳት፣ መነኮሳት ዋና ስራቸው በእምነት ውስጥ ያለን ሰው ማጽናት፣ ያ የጸኑ ሰዎች ደግሞ በስጋው ደግሞ እየተመላለሱ የክርስቶስን መንግስት እየጠበቁ እንዲኖሩ ማድረግ ነው። እሱም ደግሞ ብቻ አይደለም፣ ከበረቱ አፈንግጠው የወጡ መምህራኖችን ደግሞ መመለስ፣ በመገሰጽ ሊሆን ይችላል፣ በማስተማር ሊሆን ይችላል፣ በተለያዩ መንገዶች እነዚያ የወጡ ሰዎችን መመለስ ነው የቤተ ክርስቲያን ስራ ብዬ የማስበው። እውነታውን ስንመለከት እሱ ነው። ሰባኪያን ወንጌል ስራቸው ቃለ እግዚአብሔርን እየሰበኩ ሁል ጊዜ በተስፋ እንዲኖሩ፣ የደከሙ ሰዎች እንዲበረቱ፣ ወደኋላ የተመለሱ ሰዎች ወደፊት ራሳቸውን መርምረው ወደፊት እንዲሄዱ ማድረግ እና ደግሞ የአዲስ መምህራኖችን ደግሞ ወደ ክርስትና ማስገባት ነው። እንግዲህ የመጀመሪያዊቷ ቤተክርስቲያን በማርቆስ እናት ቤት የተመሰረተችው ቤተክርስቲያን እንዲሁም ደግሞ ጴንጤቆስጤ ጰራቅሊጦስ ከወረደላቸው በኋላ ሐዋርያቶች ያደረጉት እሱን ነው። ማህበር መሰረቱ። ከዚያም ያሉት እንዲበረቱ፣ እግዚአብሔርን ቃል እንዲረዱ ያስተምሯቸዋል። እነዚያ ደግሞ የተማሩት በህይወት ልምምድ ለማድረግ ጥረት ያደርጋሉ። አዲሶች ደግሞ ያስገባሉ። ከዚያም አንዱ ሆነው እንደ ሰንሰለት እየተጣበቁ እግዚአብሔርን ቀን እስከምትመጣ ድረስ ይጠብቃሉ። እንግዲህ እግዚአብሔር ቀን ያልኳቸው የሞት ቀናቸው ማለት ነው። እና ግን በዘመናችን ግን የምንመለከተው ነገር ቅድስት ቤተ ክርስቲያን ካላት ክብር እጅግ በጣም የሚያወርድ ስለሆነ እኔ መስተካከል መቻል አለብን ብዬ አስባለሁ። ፐርሰናል ይህንን የምለው እንግዲህ እጄን ተመልከቱት። 2 ሰው ላይ ይጠቁማል፣ 3ቱን የጋር ነው። ስለዚህ ሁላችንም የራሳችንን ቤት ስራ አለብን፣ ኃላፊነታችንን እንወጣ። ነገር ግን ደግሞ እንደ አንድ ምዕመን የምናየውን ነገር ደግሞ መናገር አስፈላጊ ነው። ስህተት የወጡን ነገሮች ስህተት ማለት መቻል አለብን። እኔ አሁን በዚህ ሰዓት ላይ በቤተ ክርስቲያን ስም በኦንላይን የሚደረጉ የገቢ ማሰባሰቢያዎች በፍጹም አክሴፕት ከማያደርጉ ሰዎች መካከል አንዱ ነኝ። ቤተ ክርስቲያን በልመና መታወቅ የለባትም።
የሆነ ቤተክርስቲያን ይመጣል፣ ግሩፖችን ያደራጃል፣ የቲክቶከር ፓርትነሮችን ይጠራል፣ የዩቲዩብ ፓርትነሮችን ይጠባል። ቁጭ ብሎ ለቤት ሙሉ ይህን ብር አምጡ እያሉ እኔ እንጃ። እግዚአብሔር ወልድ ኢየሱስ ክርስቶስ በስጋ ማርያም ተገልጦ እዚህ ምድር ላይ ሲመጣ ይህን ብር አምጡ አላለም። መጀመሪያ እናንተ ኑልኝ ነው ያለው። ስለዚህ የቤተ ክርስቲያን አባቶች በተለይ ደግሞ ጳጳሳት፣ መነኮሳት፣ ኤጲስቆጶሳት፣ ቀሳውስት፣ ካህናት፣ ዲያቆናት፣ መነኮሳት፣ ሰባኪ ወንጌላውያኖች አጠቃላይ የክርስቶስን ባሪያዎች ለመማረክ ተግተው መስራት ሲገባቸው ቁጭ ብለው ከፍተኛ ብር ላመጣ ከፍተኛ ሞራል እየሰጡ እንትን ላደረገ ሰዎችን በብር መመዘን፣ ይሄ እጅግ በጣም ልቤን የሚያቆስለው እና ደግሞ የቤተ ክርስቲያንም ሀሳብ እንደሆነ የማይገባኝ ነገር ነው። ክርስቶስ እኮ እኛን የሚፈልገው በራችን እኮ አይደለም። እና እኔ እንጃ አላውቅም፣ ነገሮች በጣም ተዘበራርቀውብናል ብዬ አስባለሁ። እና ፕሊስ ማለቴ አሁን አይ ቲንክ ቤተክርስቲያን ራሱ ልትቆጣጠሩ የማትችለው ሁኔታ ውስጥ እንዳለች ፊል አደርጋለሁ ይመስለኛል። ማለቴ አሁን በዚህ ሰዓት ራሱ ላይቭ ላይ ብትገቡ ብዙ ቤተክርስቲያኖች ቁጭ ብለው በቲክቶክ ሊሆን ይችላል፣ በዩቲዩብ ልመና እያደረጉ ነው። ይህን ብር አምጡ ነው። ከጊዜው ጊዜ ደግሞ የክርስቲያኑ መጠን ቁጥር እጅግ በጣም መናገር ከምንችለው በላይ ቁጥራችን እየመነመነ ማን ሊገለገልበት ነው የምንሰራው? ለምንድን ነው መጀመሪያ ሰው ላይ የማንሰራው? እና ፕሊስ እኔ እንጃ እህት ወንድሞች፣ እኔ ሀሳቤን የተናገርኩት በቀናነት ነው የተናገርኩት። እኔ የተለየ እውቀት የለኝም። ነገር ግን የሚያቸው ነገሮች ደግሞ አንዳንድ ጊዜ በጣም ያናድዱኛል። በቃ ማለቴ ቤተክርስቲያን በልመና መታወቅ የለባትም። በዓለም ቃለ እግዚአብሔርን ለማስተማር እንደዚህ ብንተጋ ምን ያክል ነፍሶችን እንማረካለን። እና አንዳንድ ጊዜ ሰዎችን በቁሳቸው ሳይሆን በማንነታቸው ብንፈልጋቸው እጅግ በጣም ደስ ይለኛል። እግዚአብሔር የሚፈልጋቸው ልባቸው መልካም የሆኑ ሰዎች እጅግ በጣም ብዙ አሉ። እና እኔ እንጃ እዚህ ምን እየተነሳን ይህን ቤተክርስቲያን ላስጨርስ ነው፣ ይህኛውን ህንፃ እንትን ነው፣ ይህኛውን ነገር ላደርግ ነው በሚሉ አላስፈላጊ ምክንያቶች የቤተክርስቲያንን ስም ባናጠለሽ እጅግ በጣም ደስ ይለኛል። ምናልባት የሀሳብ ግድፈት ካለብኝ ለመታረም ዝግጁ ነኝ። አንድ ተራ ምንም ስለሆንኩኝ፣ ነገር ግን ደግሞ እነዚህ ነገሮች በጣም ከቁጥጥር ውጭ እየወጡ ስለሆነ እኔ ከላይ ሀይ የሚልም አካል መጥቶ ማስቆም ቢቻል በጣም ደስ ይለኛል። ቤተክርስቲያን የልመና አውድማ አይደለችም። ቃለ እግዚአብሔርን እየሰበከች ነገ ሰዎች አሁን በዚህ ሰዓት ሰዎች የተስፋ ቃል መስማት በሚፈልጉበት ሰዓት ላይ ከሌላቸው ነገር ላይ ይህን ነገር አምጡ እያልን የምናስጨንቅ ከሆነ ምን ያክል ምዕመኖችን ከቤታቸው እንዲወጡ እየገፋናቸው እንደሆነ ነው የሚሰማኝ። እና ፕሊዝ እንታቀብ። እግዚአብሔር በብራችን አይደለም እኛን የሚፈርድብን በስራችን ነው። እና የቤተ ክርስቲያን ደግሞ ዋና ስራዋ ምዕመኖቿን ከቅጥሩ ማቆየት፣ ማጽናት እና ማውረስ ስለሆነ እናት አባቶች በዚህ መንገድ ላይ እግዚአብሔር ጸጋውን ሰጥቷችሁ የምታገለግሉ በዚህ ነገር ላይ ብትበረቱ በጣም ደስ ይላል። ከልመናው ገሸሽ ብትሉ በጣም ጥሩ ነው ብዬ አስባለሁ። እንግዲህ በሌላ ፕሮግራም እስከምንገናኝ ድረስ ሰላሙን እላችኋለሁ። ይህ ገጽ እንግዲህ ለብዙዎች እንዲደርስ ሼር እንድታደርጉልኝ በአክብሮት እጠይቃለሁ። ሰላም ሁኑልኝ።